አንደኛ ክፍል እስክመዘገብ የአባት ስም አልነበረኝም። ልክ ትምህርት ቤት አትዬ ወስደኝ ስመዘገብ ጉጉት የመሰለው መዝጋቢ እናቴን እያጣደፈ ጠየቃት። ድሪቶ ቀሚሷ ላይኑ ቀፎት እያመናጨቀ የኔን ስም ጠየቃት። የንቀት አስተያየቱን እናቴን ዝቅ የሚያደርግ የፊቱን ገጽታ አይቼዋለሁ። በዚያው ድሪቶ ቀሚስ ስር በፍርሃት ተከልዬ አይቼዋለሁ። ቅንድብና ቅንድቡ እስኪነካኩ ሲጠጋጉ እናቴ ላይ ሲኮሳተር ለራሷ ኑሮ ይገላመጣት እናቴን ሲገላመጣት አይቼዋለሁ። አትዬ አስመዝግባኝ ከፊቱ ዞር ስትል ፊቱን አጨፍግጎ መጥፎ ጠረን እንደሚያባርር ሰው በግራ እጁ አየሩን እያራገበ ሲያባርር አይቼዋለሁ። በእርግጥ አትዬ እማማ የብርጓል ቤቱን ኩሮ እያነኮረች ነበር። ምዝገባው ዛሬ ነው የሚያልቀው ሲሏት ብድግ ብላ ሳትለቃለቅ የመጣችሁ። ቢሆንስ ልክ ቆሻሻ እንደሸተተው ሰው ሁሉ እንዲያየው አድርጎ እጁን ያራግባል። የማማ የብርጓል ቁጥር አንድ የጠላ ደንበኛ እንዳልሆነ ሁሉ አሻሮ ሸተተኝ ብሎ ያዙኝ ልቀቁኝ ይላል። ነብር አየው እንኳን እቺን አይቼ እንዲሁም ጥላቻ ይለኛል። ያንን የውሻ ልጅ አስተማሪ እንደጠመድኩት ጡረታ ወጣ። ደሞ እኮ አያፍርም። መንገድ ላይ ሲያገኘኝ የኔ ተማሪ ነው እያለ በኩራት ያወራል።